በአላባ ዞን ወይራ ወረዳ የሚገኘው ይህ የአርቶ ፍልዋ ባለፉት በርካታ ዓመታት ማህበረሰቡ ለተለያዩ አገልግሎቶች ሲጠቀምበት ቆይቷል። ከቅርብ ጊዜ ወዲህ በተለይም ያለፉትን 3 ዓመታት ደግሞ ይህን የፈላ ውሃ በማቀዝቀዝ ለእርሻ ስራ በማዋል የተለያዩ የሰብል ምርቶች እንዲለሙበት የተደረገ ይገኛል። ተፈጥሮ ያደለው ይህ ስፍራ ለአካባቢው ብሎም ከሀገሪቱ ከተለያዩ ቦታዎች ፈውስን ፈልገው ለሚመጡ ዜጎች መድኃኒት ሆኖ ዛሬም ድረስ ዘልቋል። በአላባ ዞን ወይራ ወረዳ የሚገኘው የአርቶ ፍልዋ ታዲያ ይህ ፍልዋ ካለፉት 3 ዓመታት ወዲህ ግን ተጨማሪ ገጽታ እንዳለው በተግባር አሳይቷል። እያለመን ያለነው በሙቅ ውሃ አቀዝቅዘን ነው እያለመን ያለነው። ብዛት ደግሞ በቆሎ 3 ሄክታር ነው። ጥቅሉም 4፣ ጋሮ ጎመን 1 ሄክታር፣ ሚጥሚጣ 1 ሄክታር። ተፈጥሮን ወደ ማልማት የተኬደበት ይህ ተግባር ትሩፋቱ ለማህበረሰቡም ሆኗል። አካባቢ ሰው የሚጠቀመው በአመት አንዴ ነበር የአካባቢ ሰው ራሱ። ከዚህ አሁን ደግሞ አታክልት ከተጀመረ ጀምሮ በአመት 2 እየተጠቀመ ነው ሰው። የአርቶ ፍልዋ መሰረትን በማድረግ በአካባቢው በመስኖ እየለማ ያለው መሬት ተጨማሪ ገጽታ መሆኑን ያነሱት የወይራ ወረዳ ግብርና ጽሕፈት ቤት የእርሻ ዘርፍ ኃላፊው አቶ አያቱ ደበበ በተለይም የኑሮ ውድነትን ከማረጋጋት አንጻር ከፍተኛ ሚና እየተወጣ ስለመሆኑም ጠቁመዋል። አምናም ካቻምናም ቁሊቶ ገበያን ጭምር ያረጋጋበት ከአካባቢው ማህበረሰብ ተርፎ ቁሊቶ ገበያ ጭምር ያረጋጋ ያለበት ሁኔታ ነው ያለው። አጎራባች ቀበሌያት ጭምር አጎራባች ወረዳዎች አጎራባች ዞኖች ጭምር ከዚህ መጥተው እየሸመቱ እየተጠቀሙ ያሉበት ሁኔታ አለ። ሌላው በአላባ ዞን ወይራ ወረዳ ታች በደኔ ቀበሌ የሚገኘው በመስኖ እየለማ ያለው የነማመድ ዲኔ ማሳ ደግሞ ሌላኛው ገጸ በረከት ሆኗል። እኔ 1 ሄክታር መሬት ነው ያለው መሬት ሁሉም አልምቻለሁ። ያለው መጀመሪያው አንደኛው ሽንኩርት አልምቻለሁ። ቀጣይ ያለው ጥቅል ጎመን ጥሩ ለውጥ አለ። ዳላባ ዞን ግብርና መምሪያ ኃላፊ አቶ አጂኑርዬ ገለጻ ደግሞ በዞኑ ያለው የመስኖ እርሻ ትግበራ የለውጡ አንዱ ትሩፋት መሆኑን ገልጸዋል። ከለውጡ በፊት እንደ ዳላባ ዞን ሲታይ መስኖ እዚህ ግብ የሚባል ስራ ተሰርቶ አያውቅም። በተለይ እዚህ ብላቴ ወንዝ ላይ ያለችዋ 37 ሄክታር ብቻ በጋ መስኖ ነበር የሚለማው። ያንን በጋ መስኖ ነው ለውጡ ከመጣ በኋላ አካባቢውን ጸጋ አልምቶ ከድህነት ለማውጣት ወደ ብልጽግና ለመሸጋገር ሁሉም የየራሱን አካባቢ በደንብ ቃኝቶ ወደ ተግባር መግባት አለበት ተብሎ እንደ ሀገር የተቀሰቀሰውን የለውጥ እሳቤን ይዘን ወደ ተግባር ገባነው። የመስኖ ሀብትን በመጠቀም ምርትና ምርታማነትን ለማሳደግ በትኩረት እንደሚሰራ የተናገሩት ኃላፊው በተለይም የአርቶ ፍልዋ የለውጡ እንቅስቃሴ ሀሳብ ማሳያ ስለመሆኑም ተናግረዋል። ለፏም የተሰራነው 571 ሄክታር ነው። ዘንድሮ ግን ወደ 1143 ሄክታር ማሳደግ አለብን። በመጀመሪያው ዙር ወደ 868.5 ሄክታር፣ በሁለተኛው ዙር ወደ 274.5 ሄክታር አካባቢ እናለማለን ብለን አቅደን ወደ ተግባር ገብተናል። ይሄን የመጀመሪያውን ዙር 100% አሳክተናል። ይሄ ፍልዋ ለብዙ ዓመታት የቆየ ነው። መሬቱም ለብዙ ዓመታት የቆየ ነው። ሰውም ነበረ፣ ግን ሀሳብ ነው ያልነበረው። አሁን አዲስ ሀሳብ ከመጣ በኋላ በተለይ የመደመር ሂሳቤ ራስን የማበልጸግ ሀገሪን የማበልጸግ አካባቢን የመቀየር ሂሳቤ ይዘን እኛም አካባቢ ላይ ይሄንን ማልማት አለብን።